ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ይወጣ ዛሬ ሲሄዱ ማድ ላይ ሲሄዱ ማድ ላይ ሲሄዱ ማድ ላይ ዓለምሽ አንዳላይ ሲሄዱ ማድ ላይ ሲሄዱ ማድ ላይ ሲለያዩ እንዳላይ ሲሄዱ ማድ ላይ ሲሄዱ ማድ ላይ ዓለምሽ አንዳላይ ሲሄዱ ማድ ላይ ሲሄዱ ማድ ላይ ሲለያዩ እንዳላይ የቲቲ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ከትላንት ወዲያና እስከ ዛሬ ያለው በደስታ እያበርኩ ነው። እኔም እንደዛው ማለት ነው። እንደነሱ በጣም ደስ ብሎኛል። እግዚአብሔርን ከትላንት ወዲያ ጀምሮ እስካሁን ያለው ደስታ በምንም ልቀዝቅዝ አልቻለም እና ላይክ ሰብስክራይብ ከም ደግሞ አስተያየት በኮሜንት እና ሁኩም አባራታቱኝ እላለሁ። አዲስ ዩቲዩበር ነኝ እና ዛሬ በጣም ደስ ብሎኛል ከምላችሁ በላይ በጣም ደስተኛ ነኝ። ሄርሚ ደግሞ እንኳን ደስ አለሽ። እንኳን የሄርሚና የአብርሽ አድናቂዎች እንኳን ደስ አላችሁ። አቤት እዛ ላይ ያለው ጭቅጭቅ ማልቀስ አለ። ሩታ ማለት ነው ምን ልሆንልሽ? ምን አንቺ ደግሞ ማልቀስ ብቻ ተረር ማለት አለብሽ። አዎ አሳየው ለዛ ነው። እና ሰብስክራይብ እና ላይክ እያረጋችሁ ቤተሰብ መሆን ትችላላችሁ። የሩታዬ ቤተሰብ ነው እንደዛ ችግር የለውም እኮ ላይክ ካረጋችሁ ደስ ይለኛል። አዎ እና ከትላንት ወዲያ እስካሁን ያለው ደስታ በጣም ደስ የሚል ዜና ነው ያለው። በጣም ሰርግ በዛ በዛም ሽማግሌ በዚህም ሽማግሌ ወይኔ ጉዴ ፈላ እና እንጠብቃለን እላለሁ። እስከ አስተያየት ቪዲዮ እያየን አስተያየት እንሰጣለን። እና ጋይስ አቤላ ጥያቄ አለኝ፣ ስለዚህ ጥያቄ መጠየቅ እችላለሁ ወይ እያለ ነው። መጠየቅ ትችላለህ፣ አሁን ላይ ዝግጁ ናቸው እላለሁ። ጠይቅ፣ ችግር የለውም። እና ቪዲዮ ላይ እንየው። የነበር ጥያቄ የኔት ሌላም አለ ይጨመራል። መልሽ በተራ አንቺ ለራስሽ መልሽ። እሱ ብዙ ጊዜ ተናግሬሽ አይደለም በተራ እሱንም ይሄንን ጥያቄ ምንድን ነበር? ከአብርሽ ጋር ከምትወጂው ከምታፈቅሪውና ከምታከብሪው አብርሽ ጋር ወደፊት ምን አይነት ህይወት እንዲኖርሽ ትፈልጊያለሽ? ጥያቄው ማለት ይህንን ነገር እኔ እንጃ። አሁን በጣም ደስተኛ ስለሆንኩኝ ምን ብዬ እንደምጀምር ምን ብዬ እንደምጨርስም አላውቅም። ግን ደግሞ አብርሽ ማለት በጣም መልካም ሰው፣ የኔ ውድ የድሮ ጓደኛዬ፣ የአሁን ፍቅረኛዬ፣ የአሁን ለወደፊት ደግሞ ባሌ የሆነ ሰው ነው እና ታብራራለን በደንብ እና በቅርቡ ደግሞ መጋባታችን የሚቀር አይደለም ማለት ነው አይደል? ከዛ ባለፈ እኔ ለአንተ ለወደፊት ምን አይነት ህይወት ኖራችሁ ይመስላችኋል የምለው እኔ አብርሃምን መያዝ የሚያቅተኝ ሴት አይደለሁም። ያው ማለት ደግሞ ትዳሩን እንዲወደው ትዳሩን በደንብ አድርጎ ሰላማዊ ሆኖ ከሱም ቤተሰቦች ጋር እኔም ከኔም ቤተሰቦች ጋር በሰላማዊ መልኩ ይህን ሁሉ ቻሌንጅ አልፈናል። ዛሬ ላይ ለዚህ ደርሰናልና እስከ መጨረሻውም ድረስ ሚስትክ የልጅህ እናት ታዛዥክ ዝቅ ብዬ ለአንተ በጣም ብዙ ነገር ለመሆን በጣም ሬዲ ነኝ።
ማለት ደግሞ ማለት ነው በቃ አንተ በጣም ብዙ ተበድለሃል። የሆነት ነው ይሄን አይደለም በትዳርክ የተሳካልህ ሰው አይደለም እና አሁን ደግሞ በሁለተኛው ትዳርክ የሰመረ ትህትና የሞላት ሴት ሆኜ ከአንተ ጎን ለመሆን አም ሬዲ። ከዛ ባለፈ ደግሞ ለወደፊት ደግሞ ልጅ ወልደን የተባረከ ህይወት የተባረከ ኑሮ እንደሚኖረን እንዲሁም ሉሌንም ማስከትቶ የኔ ልጅ ነው ማለት ይቻላል በዚህ ሰዓት እና ከልዑል ጋርም ከልጅ አባት እንዲህ አይነት ትለያለች ደግሞ የትም አይገኝም። ያነቀኝ ነውና እንዲህ አይነት መልካም ሴት መስማሙ የምሬት ነው። በጣም እኔ አብርሃምን በጣም በብዙ ነገር አይቼዋለሁ። ለልጅህ ምን አይነት መስዋዕትነት እንደምትከፍል ያየው ሰው ነክና የሆነቴን ነው ምልክ። አሁንም ደግሞ መስዋዕትነት መክፈል የምትችል ሰው ለልጅህም ለሚስትህም ለቤትህ ደግሞ ወንድ ነው ሰው ነክ የምሬት ነው ምልክና እንዳንተ አይነት ሰው ደግሞ ከጎን ኩኜ ልጆች መፈልፈል ነው የታባቱ ምንም ችግር የለም ማለት እንዴ ፈለፈላል መንታ የምሬ ነው። ይሄን ደግሞ አንደርስታንድ ያደረኩት ያው ወልጄ ባላየው ለሉል ያለን ፍቅር ያለውና እስከ መጨረሻው ድረስ ሉሌን የሚያሳድገውና አብረን የምናይ ይሆናል ማለት ነው አይደል እንዴ? ይሄ ነው እንግዲህ ለኔ ምልክ። ትለያለሽ ሄርሚ፣ የሆነ ነገር ጨምርልሽ። እሺ ወደናል ፈቅደናል፣ ልጃችን ውሰጁ ይችላል። አብያ ይችላል። እሺ ይሄንን ጥያቄ ደግሞ ለአብርሽ እንድገምለትና ምን አይነት መልስ እንደሚሰጠን ወይ ደግሞ በምን አይነት መንገድ አብራርቱ እንደሚነግረን ከሱ እንስማ አይደል? አብርሽ ሄርሚን የመሰለ እህታችን ምርጥ የምንወዳት የምናከብራት ፍቅርም ሆነ አክብሮትም ሆነ እንዴት እንደምትሰጥ የምናውቃት ሴት ወደፊት ከእሷ ጋር ምን አይነት ላይፍ እንዲኖረ ትፈልጋለህ? አብርሽ ወንድማችን መጨረሻ ላይ በዚህ የሆነ ነገር አይዘፍንላት እስቲ እናየዋለን። አሁን የተጠየቀው ሰውን መልስ። በመጀመሪያ በጣም አመሰግናለሁ። ወደዚህ ትልቅ መድረክ ጠርታችሁ ይህንን ጥያቄ ስላቀረባችሁልኝ ከልብ አመሰግናለሁኝ። ያው የሁላችንም ነጋችንን የሚያውቀው ፈጣሪ ነው። ዛሬ ያለሁበትን ነገር ትናንትና ላይ ሆኜ አየዋለሁ ብዬ አላሰብኩም ነበረ እና እያንዳንዳችን ህይወት ላይ እኛ የምናቅደው የምናስበው ብቻ ሳይሆን የሚሆነው ፈጣሪ በህይወታችን ላይ ያለው ነው የሚሆነው እና ነገን ፈጣሪ ነው የሚያውቀው። ግን ደግሞ ሄርሚ እንዳለችው ከእሷ ብዙ መጨመሩ ነገር የለም እና ተመሳሳይ አይነት ሀሳብ ስላለን ማለት ነው እና ነገን የተሻለ ሆኜ እንደምኖር እርግጠኛ ነኝ። አንዳንድ ጊዜ መገፋት ጥሩ ነው፣ ለነገ ትልቅ ተስፋ ይሆናል እና ዛሬ ላይ መገፋቴን አልጠላሁትም። በብዙ ነገሮች ራሴን መጎዳቴን አልጠላሁትም እና ቀስትም ወደኋላ በተጎተተው ልክ ነው ወደፊት የሚሄደው እና ዛሬ ላይ ለመልካም ነው። እነዚህ ታይሞች ማሳለፊ እነዚህን ጊዜያቶች ማሳለፊ ለእኔ ለመልካም ነው። ነገ የተሻለ ህይወት ሊገጥመኝም ሊሆን ይችላል እና እንደ ማንኛውም ሰው የምታስቡት የምታቅዱት ነገር አለ። ግን ደግሞ ነጋችንን የሁላችንን የሚያውቀው ፈጣሪ ነው እና ሁሉንም ነገር እኔ ለፈጣሪ አሳልፌ ሰጥቻለሁ ስለ ነገ ማለት ነው እና ዛሬም ደስተኛ ሆኜ ነው ብዙ ጊዜ መኖርን የምፈልገው ማለት ነው። ለምን ስለ ነገ እያሰብኩኝ ሆነ ሁልጊዜ እየተጨነኩ ነው የምኖረው። ያ ስለሆነ በህይወቴ እናንተም ላይ ምናልባት ነገ ላይ ብዙ እንደዚህ አይነት ነገሮች ሊገጥማችሁ ይችላል እና ስለ ነጋችሁ እያሰባችሁ ዛሬያችሁን እንዳታበላሹ። ስለ ነጋችን የሚያውቀው ፈጣሪ ነው እና ሁላችንም ዛሬን እየኖርን ነገን ደግሞ ለእግዚአብሔር አሳልፈን ሰጥተን መኖር ነው የተሻለ የሚሆነው። አሊያም ብዙ ነገሮች ህይወት ያጨለመብናል ብዬ ነው የማስበው። ነገን የሆነ ነገር እያሰብን እየተጨነቅን ጥሩ ነው፣ ተስፋ ማድረግ ጥሩ ነው፣ ጥሩ ምኞትን መመኘት ጥሩ ነው። ሁሉ ነገር ለመልካም ነው። እንደዚህ አይነት መልካም አስተሳሰቦች ጥሩ ናቸው። ግን ደግሞ ላይፋችን ላይ ፊውቸርን ብቻ እያሰብን ዛሬያችንን እንዳናበላሸው ብዬ ስለማስብ ነው እና ነጋችንን ለፈጣሪ አሳልፈን እንስጥና ዛሬም ደስተኛ ሆነን ብንኖር ነው የተሻለ የሚሆነው። ለምን ሁላችንም ነገ ምን እንደሚገጥመን ስለማናውቀው ማለት ነው። በህይወቴ አንድም ነገር ይሄ ይሆናል ብዬ አስቤ በህይወቴ ላይ እንትን ያለ ነገር የለም። ተቃራኒ ነው እየሆነ ያለው። ምናልባት ሰክሰስፉል መሆን ፈልግ ነበረ። ዛሬ ላይ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው የምፈልገው። በሰክሰስ ደረጃ በፈለገው ቦታ ላይ ነኝ ያለሁት እና ከዛ ውጭ ግን ይሄ በላይፍ ደረጃ ደግሞ እኔ ማሰባቸው ነገሮች አይደለም ላይፍ ላይ የሚሆነው እና በቃ ስለነገ እናስብ አንጨነቅላችሁ ፈልጌ ነው። ትልቅ ምክር ወስደናል።
እኔ ሁሌ የምለው ነገር ምን እንደሆነ ታውቂያለሽ ሄርሚ? አንቺን ብትኖሪም ባትኖሪ የትኛውም ሰው ፊት የማወራው ነው፣ ብቻዬን ብሆን የማወራው ነው ማለት ነው። አብርሽ የትንሽ ትልቅ ነው፣ አስተሳሰቡ ትልቅ ነው። ሰው ሁሉ የሚወድለት ለሰው ያለው አመለካከት፣ ለሰው ያለው አክብሮት፣ ሰውን እንዴት እንደሚወድ ሰውን እንዴት እንደሚያከብር ጠንቅቆ ያውቃል። እና ብዙ ሰው የሚወደው የሚያከብረውም አጠገቡ የሚሆነው ለዛ ነው ማለት ነው። የኛ መካሪያችን ነው። በጣም የኛ ታናሽ ነው፣ ግን እንደ ታላቃችን እንሰማዋለን፣ ልክ እንደሆኑ ማለት ነው። እና እሺ በጣም ደስ ይላል የሁለታችሁንም መልስ። አሁን ደግሞ ማለት ነው ወደ ሄርሚ ስመጣ ወደ ሁለተኛው ጥያቄ አብርሽ አሁን ላይ ምን ቢያደርግልሽ ደስ ይልሻል? የምሬ ነው። እስኪ ከባድ ጥያቄ ነው እየጠየቀኝ ያለ። አይ መልሽ። አብርሽ በዛት ምን ቢያደርግልሽ ደስ ይልሻል? ወይስ ከሱ ምን ቢወጣ ደስ ይልሻል? በቃ እስኪ የሚያስደስትሽ ነገር በጣም እንደምትወጂው በጣም እንደምታከብሪውና እንደምታፈቅሪው እናውቃለን። እና እስኪ ከሱ እኔ እንግዲህ ያው ከሱ የምፈልገው አንድና አንድ በቂ በሚባል ደረጃ 100% ጤናውንና ደስታውን ነው የምፈልገው ነው። ያመነበትን የወደደውን ያፈቀረውን እኔም ሌላ ነው የጠበኩት። ምን ትፈልጊያለሽ ከአብርሽ ሲላት ቀለበት የምትል መሰለኝ። አሁን ግን ያለችው ሌላ ነው እና በጣም ደስ ይላል። አሁን ላይ ቀለበት እያለ ነው፣ ግን እሷ አላለችም። እሷ አንተ ፍቅር ከሰጠኝ በቂ ነው እያለች ነው እና ጥሩ ነው። እኔ የጠበኩት ቀለበት ነበር፣ ግን አላለችም። አቤላ እንዳለው ሌላ የምትፈልግ መስለኝ ነበር፣ ግን አላለችም። ከጤና በኋላ የትኛውም ነገር የሚደረገው አይደል? እና ጤንነቱን ብቻ ነው ፈልገው። የሚያስቀድመው ነገር ጤና ካለ ሁሉ አለ። ጤና ካለ ስራ አለ፣ ገንዘብ አለ፣ ሁሉ ነገር አለ፣ ውሉድ አለ፣ ብዙ ነገር አለ እና መጀመሪያ ጤና፣ እድሜ እግዚአብሔር ከሰጠን ሁሉ ሙሉ ነው እላለሁ። የምር እውነትን ነው። ጤነኛ ሆኖ ከኔ ጋር እንዲሆን ብቻ ነው ፈልጎ ስላለሽ ትልቅነትሽን አይቼበታለሁ እና ለዛ ነው የመረጥንሽ የወደድንሽ ከወንድም እንድትሆኝ ያደረግነው። ለዛ ነው ማለት ነው። በየትኛውም አጠገብሽ የሆን ነው እስከዛሬ ጠንካራ ሴትና በየትኛውም ነገር ነቅነቅ ማትይ ሴት፣ ብዙ ነገር ተብለሽ ብዙ ነገር ተደርገሽ ነቅነቅ ያላለሽ ሰው ነሽ። አሁንም ዋናው አንበሳውን ይዣለሁ ብለሻል። ስታይል የሚሰጠኝ ጊፍት ምንም አይመስለኝም፣ የሚሰጠኝ አንበሳ ምንም አይመስለኝም። ዋናውን አንበሳ ዋናው ወስጃለሁ አለች እኮ ለሜሪ እኮ ነግራለች። ዋናው አንበሳ ከኔ ጋር ነው ያለው እያለች ነበር ለማናች ለሜሪ። ስለዚህ ያ ዋናው አንበሳ ከሄርሜላ ጋር ነው ያለው። እና እዚህ ጋር ይብቃና በሌላ ቪዲዮ እስክመጣ ላይክ፣ ሼር፣ ሰብስክራይብ ከም ደግሞ አስተያየት በኮመንት እየሰጣችሁ ለሄርሚም ለአብርሽም በኮመንት ጥሩ አስተያየት እየሰጣችሁ አብራችሁ ስለቆያችሁ በጣም ደስ ብሎኛል። ስለሰማችሁ አቱም ሰብስክራይብ ያረጋችሁ ደግሞ በጣም አመሰግናለሁ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ መሆን ትችላላችሁ። ቤትና ክፍት ነው እንላለን እና ሌትስ ጎ ባይ ባይ ባይ።